ከሞኒ ከሆናችሁ በኋላ በነገራችን ላይ በጣም ጥንቃቄ ማድረግ ያለባችሁ ትንሽዬ ስህተት ነው የሚፈልገው። ሰላም እንዴት ናችሁ? የሙ ጊፍት ቤተሰቦች ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። አሁን የመጣሁት እሙ ፉድ ቲፕስ ኢትዮጵያ በሚል ቻናል ነው። ቻናሉ ራሱ ነው። እንደምታውቁት ቤተሰቦቼ ቻናሉ ሞኔታይዝድ ሆኖ ነበር። ግን ከሞኔታይዝድ ከሆንኩኝ በኋላ በተለያዩ ምክንያቶች ዩቲዩብ መሆኑን አንስቶብኛል። ቅርብ የሆናችሁ ቤተሰቦቼ ታውቃላችሁ። እና ከዚህ በፊት ስሰራበት የነበረው ቻናሌ በጣም የተዘበራረቀ ኮንተንት ነበረው። ምግብ ነበረው፣ ሃይማኖት ነክ ነበረው እና በአጠቃላይ የተለያዩ ማህበራዊ ጉዳዮችን ይዳስስ ነበር። መጽሐፍ ትረካዎች ነበሩበት፣ የልጆች ተረት ነበሩበት። አጠቃላይ ደግሞ ላይቭ ላይ ደግሞ ያው እንደምታውቁት ስራ ላይ ሆኜ ነው በብዛት ገባ የነበረው። ቤት ስሆን ደግሞ የልጆች ድምጽ ነው የሚገባብኝ ነበር። ግን ስራ ላይ ሆኜ በምገባበት ሰዓት ላይቭ ላይ በጣም ያው ደንበኞችን በማስተናገድበት ሰዓት ሳይለንት ይሆናል ድምፁ። ያው ስራ መስራት ስላለብኝ ማለት ነው። ሳይለንት ይሆናል፣ የሚወራ ነገር አይኖርም። ርዕስ ይኖረኛል፣ ታምኔል አለ እና ሶስቱ ነገሮች በአጠቃላይ ተመሳሳይ ነገሮች አልነበሩትም። እና ያንን ነገር ገምግሞ መጀመሪያ ላይ ተቀብሎኝ ነበር። ያመለከትኩትም ያው አዲስ ዓመታቸው ሊገባ አካባቢ ስለነበረ ለነሱ ወከባ የነበረበት ሰዓት ይመስለኛልና ብዙ አልተገመገመም ነበር። በዛ መንገድ ተቀብሎኝ ነበር። ቀጥሎ ግን ከሞኒ ከሆነ በኋላ አንድ ቪዲዮ ራሴ ነኝ የቀረጽኩት የሰራሁት የነበረው፣ ግን ኤዲት ሳደርግ በካፕከት ነው የተጠቀምኩት። ካፕከት ላይ ደግሞ ሙዚቃ አለው። የሱ ሙዚቃን የወሰድኩት ቪዲዮውን ስጭን ደግሞ በክሮም አልጫንኩትም ነበር እና እንትን ኮፒራይት ይኑረው አይኑረው ቼክ አላደረኩም። በቃ ክሮም ላይ አጠቃላይ መግባት ትቼ ነበር። እንደዚሁ ነበር ቪዲዮ መለቅ የነበረው እና የሱን ቪዲዮ ኮፒራይት ሳላየው ወር አለፈው። ወር ጊዜ ነበር የሰጠኝ። ከሞኒ ከሆናችሁ በኋላ በነገራችን ላይ በጣም ጥንቃቄ ማድረግ ያለባችሁ ትንሽዬ ስህተት ነው የሚፈልገው ከሞኒ በኋላ እና በዛ ስህተት ምክንያት ኮፒራይቱን ኤዲት ማድረግ ድምፁን ማጥፋት አልቻልኩም። በሱ ምክንያት ሪዩዝድ ኮንተንት ልኮብኝ ነበረ። እሱን ለማጥፋት ደግሞ ይቅርታ እንትን ጠይቄ ብሎኝ እሱን ጠይቄ ነበርና ይቅርታውን አልተቀበለውም። እሱን ሳይቀበለው ደግሞ የዩቲዩብ ህግ ደግሞ ሌላም ጥሰሻል ብሎ ድጋሚ ለ3 ወር ቀጠረኝ ማለት ነው። አሁን በ3 ወር ጊዜ ውስጥ ላይቭ መግባት አቆሜ የተለያዩ ኮንተንቴን አንድ አይነት ኒች ያለው አንድ አይነት መልከታ ማለት ምግብ ከሆነ ምግብ፣ ስፖርት ከሆነ ስፖርት፣ ሙዚቃ ከሆነ ሙዚቃ፣ ቴክኖሎጂ ከሆነ ደግሞ ቴክኖሎጂ እያሳየው ቀጥታ ላይቭ ሳይሆን ራሴ ቪዲዮ ገብቼ እስከ አንድ ወር ጊዜ አሁን አንድ ወር ነው ኦልሞስት የቀረው ድጋሚ ለማመልከት። በዛ ጊዜ ውስጥ እንግዲህ 10 የተለያዩ ቪዲዮዎችን መልኬ እየገባ ድምጼ እንደዚህ እየገባ እንድሰራ ነግሮኛል ማለት ነው። እና ቤተሰቦቼ እንደምታግዙኝ ተስፋ አደርጋለሁ። ቪዲዮ በለቀቁ ሰዓት እንድታዩልኝ በቃ በመጣላችሁ ኖቲፊኬሽናችሁን ደግሞ ያላበራችሁ ካላችሁ እንድታበሩ እንዲደርሳችሁ ማለት ነው። እንደዛ አድርጋችሁ ብዙ የለፋውበት ነው ከስራ ጋር ከልጆች ጋር በኢትዮጵያ ኑሮ እንደምታውቁት ነው። እና በዚህ ሁላ ትግል ውስጥ ሆኜ ነው ይሄንን ሳደርግ የነበረው።
ታውቁታላችሁ እናንተ እንኳን ከቤት ሳትወጡ ማለት ቀኑ ሙሉ ላይቭ ላይ ስንገባ እኛ ጋር ደግሞ ሰዎች እንዲመጡ እንዲያጫውቱልን ሰዓት እንዲቆጥርልን በሚል ጠዋት ከእንቅልፍ ከተነሳን ጀምሮ እስከ ማታ እስክንተኛ ድረስ የተለያዩ ሰዎች ጋር እየገባን 30 ደቂቃም እንደየ አግባቦታችን 30 ደቂቃም 1 ሰዓትም እንደዚህ እየተቀመጥን ምን ተጋገዘ የነበረውና ብዙ ልፋት አለው። በጣም ብዙ ልፋት አለው። ይሄንን ለእናንተ አልነግራችሁ እና ከዚህ በኋላ ተለማመዱት። እንትኔን ሎጎዬን ቀይሬዋለሁኝ። በፊት ፐርፕል ነበር፣ አሁን ወደ አረንጓዴ ተቀይሯል። ማናት እቺ ብላችሁ እንዳታልፉኝ እና ከዚህ በኋላ በተለያዩ የምግብ ስራዎች፣ ምግብ ነክ ስራዎችን፣ ምግብና ጤና ከተለያዩ እንትኖች ያነበብኳቸውን ከተለያዩ መረጃዎች ጋር እያጣቀስኩኝ እንግዲህ ላቀርብላችሁ ዝግጅቴን ጨርሻለሁ እና በኮሜንት ደግሞ ያላችሁን ሀሳብ አስተያየት ትነግሩኛላችሁ። ይሄንን ብታደርጊ ጥሩ ነው፣ ይሄ እንደዚህ ብታስተካኪ መልካም ነው፣ ይሄ እንደዚህ ለእድገት ያግዝሻል፣ ይሄ ደግሞ የሰራሽው ስራ በጣም ቆንጆ ነው፣ አሪፍ ነው፣ በዚህ ቀጥይበት እንድትሉኝ እፈልጋለሁ። አይታችሁ ሰምታችሁ ዝም እንዳትሉ። ሌላ ምን ልላችሁ እወዳለሁኝ እና እንበርታ፣ እንተጋገዝ፣ እርስ በራሳችን እንተጋገዝ፣ አብረን እንደግ እላለሁኝ። አመሰግናለሁ። መልካም ጊዜ፣ መልካም የስራ ዘመን ይሆንላችሁ። ሞኝ ያልሆናችሁ ሰዎች ተስፋ አትቁረጡ። የተለያዩ ፈተናዎች አሉት። ያው የታገሰ ጣፋጭ ፍሬዋን ይበላል ነው። በቃ ከዚህ ፈተና መሀል በጣም ከባድ ነው። እንደምንሰማው እንደምናየው አይደለም። ዩቲዩብ ቀላል ስራ አይደለም ማለት ስናየው ውጭ ሆነን ስናየውና ገብተንበት ስንጀምር ብዙ እንኳን እያየን እየሰማን ያስተካከልናቸው ብዙ ነገሮች አሉ እና አንዴ የጀመርን ሰዎች ራሳችንን እያስተካከልን አፕዴት እያደረግን እንቀጥል እስከ መጨረሻው። አንዴ ስራ ውስጥ ገብተን ራሳችንን ከሰጠነው በኋላ ወደ ኋላ መመለስ አስፈላጊ አይደለም። ተስፋ መቁረጥ አስፈላጊ አይደለም። ኮሚትመንት በጣም ያስፈልገዋል ስራው። ተስፋ አለመቁረጥ፣ ተከታታይ ቀጣይ ስራዎችን መስራት። ያው እስካሁን ባሳለፍኳቸው ሂደት ነው አሁን ይሄን ከተረዳሁት ነው የምነግራችሁ። ብዙ አውቄ ሳይሆን ያው እንደዚህ አይነት ፈተናዎች ሲደርሱባችሁ ነውና ይሄንን የምትረዱት። ያው እስካሁን እንደዚህ በፊታችን እንደዚህ እየወጣን ድምጻችን እየወጣን ነፃ ሆነን ጥሩ ጥሩ ሀሳቦችን እያጋራን ብንቆይ ኖሮ ይሄ ሁላ ነገር አይመጣብንም ነበር። ያው ሲደርስብን ሁሉ ነገር እናውቃለን። አሉ ነበር እስካሁን እንደዚህ ተብሏል፣ ይሄን አታርጉ አሉ እያልን ነበር እስካሁን የቀጠልነውና ከዚህ በኋላ ደግሞ የደረሰብንን ነገር ነው የምናወራው። የደረሰበት ነው ችግሩን ምን ያህል ጥልቀት የሚያውቀው ማለት ነው። እና ብልህ ሰው ከሰው ይማራል፣ ሞኝ ሰው ከራሱ ይማራል የምንባለውን ነገር ሁላ ባናደርግ ኖሮ እዚህ አንደርስም ነበረ። እንግዲህ ከሞኙ ቁጠሩኝ እኔ። በቃ እንግዲህ ተስተካክሎልኝ ሞኙ ተመልሶ ጥሩ ጥሩ ስራዎችን እንድሰራ እግዚአብሔር ይርዳኝ፣ እናንተንም ይርዳችሁ። ተስፋ አትቁረጡ። እግዚአብሔር ከኛ ጋር ይሁን። ሀገራችንን ሰላም ያድርግ፣ ዓለማችንን ሰላም ያድርግ። ያላችሁበት እግዚአብሔር ይጠብቃችሁ። በቃ ሌላችሁም ወደው ይሄንን ነውና አመሰግናለሁ። መልካም ጊዜ ይሆንላችሁ። እሙ ጊፍት ቲዩብ ሳይሆን እሙ ፉድ ቲፕስ ኢትዮጵያ በሚለው ቻናል ከዚህ በኋላ አብረን እንቀጥላለን። በርቺ እንድትሉኝ እፈልጋለሁ። አመሰግናለሁ። ባይ